ጊፍት ሪል ስቴት ለአንድ ወር የሚቆይ 15% የዋጋ ቅናሽ ያደረገበት የቤት ሽያጭ ኤክስፖ በይፋ አስጀመረ። በኢትዮጵያ የሪል ስቴት ዘርፍ ቀዳሚ ከሆኑ ድርጅቶች አንዱ የሆነው ጊፍት ሪል ስቴት የፋሲካ በዓልን ምክንያት በማድረግ ለአፓርትመንትና ለንግድ ሱቆች የሚውሉ ልዩ የዋጋ ቅናሽ ማድረጉን አስታውቋል። ሪል ስቴቱ መጋቢት 19 ቀን 2018 ባወጣው መግለጫ መሰረት ደንበኞች ለሚገዟቸው ቤቶች የ15% የዋጋ ቅናሽ ተጠቃሚ ይሆናሉ ብሏል። ከዚህ በተጨማሪ ደንበኞች ቤቶችን በቀላሉ መግዛት እንዲችሉ የቅድመ ክፍያ መጠኑን ወደ 2% ዝቅ ማድረጉንም ገልጿል። ይህ ልዩ የሽያጭ መርሃ ግብር ከመጋቢት 19 እስከ ሚያዝያ 19 ቀን 2018 ለአንድ ወር የሚቆይ ሲሆን በድምሩ 1200 ቤቶች ለሽያጭ መቅረባቸውም ተገልጿል። ጊፍት ሪል ስቴት በአሁኑ ወቅት በአዲስ አበባ በተለያዩ ሳይቶች ሰፋ ያሉ የመኖሪያ መንደሮችን እየገነባ መሆኑን አስታውቋል። የጊፍት ሜትሮፖሊታን መንደር በተባለው ደግሞ 4000 ቤቶች በላቀ ጥራት በመገንባት ላይ ይገኛሉም ሲል ተናግሯል። እንዲሁም በሌሎች ሳይቶች ደግሞ በቦሌ መድኃኔዓለም በ6 ኪሎ በ22 ማዞሪያ በተክለ ሃይማኖትና በሌሎች አካባቢዎች ከ16000 በላይ ቤቶች በተለያዩ የግንባታ ደረጃዎች ላይ እንደሚገኙ ድርጅቱ አመላክቷል። የሪል ስቴት መንደሮቹ ለነዋሪዎች ምቹ እንዲሆኑ ተደርገው የታቀዱ ሲሆን የትምህርትና የጤና ተቋማት፣ ገበያ ማዕከሎች ወይም ሞሎችና የመዝናኛ ስፍራዎች እንዲሁም በተጨማሪ ሰፊ መኪና ማቆሚያ ስፍራዎች ያሉበት መሆኑም ተገልጿል። ጊፍት ሪል ስቴት እስካሁን 3 ዙር መንደሮችን ገንብቶ ማስረከብ መቻሉን አስታውቋል። ከዚህ በተጨማሪ በ165000 ካሬ ሜትር ላይ በሲኤምሲና በፈረስ ቤት 3 ትላልቅ መንደሮችን ገንብቶ ለማህበረሰቡ ማስረከቡንም ተናግረዋል።